ሰላም ሰላም ውድና የተከበራችሁ ውድ የሀገሬ ልጆች ሰላማችሁ በያለበት ብዝት ባል ሰላምን፣ ፍቅርን፣ አንድነትን ለሁላችን ያብዛልን። ዛሬ ይዤላችሁ የመጣሁት በተለመደ አስተያየቴ ነው። አስተያየቴንም እንደምትወዱት ጥርጥር የለኝም ማለት ነው። ይዤላችሁ የመጣሁት አስተያየቴ በሐረግ ድራማ ላይ ነው ማለት ነው። እንደተለመደው ያፌት ልጅ መውለድ አይችልም። ከአሁን ቀደምም ቤዛ እንድታረግዝ ያደረገው በጓደኛው ነበረ ወይንም በቦዲጋርዱ ነበረ እና ያፌት ነገሮች ተንኮሎች ውስጥ የተካተተ ሰው ስለሆነ በደረሰበት አደጋ ምክንያት ልጅ መውለድ እንደማይችል ተነግሮት ነበረ። አሁንም በድጋሚ የኤፍራታን ማርገዝ ሲሰማ እኔ እኮ ልጅ ማርገዝ አልችልም በማለት ወደ ትውስታው መለስ ብሎ እያሰበ ያለ የበፊት ታሪኩ መጣለት በትውስታ ውስጥ ማለት ነው። በትውስታዎቹ ውስጥ ሲመጣለት በንዴት ወደ ስካር መንፈስ በመሄድ የኤፍራታን ልጅ ለማስወረድ መድኃኒቶችን ፍለጋ ላይ ይገኛል። ያፌት ናታንን ቢያፈላልገውም ነገር ግን ናታን እስካሁን እያመለጠው ይገኛል። ያፌት ዶክተሩን በአሰቃቂ ሁኔታ ሊገድለው ችሏል። ዶክተሩ ብዙ ምስጢሮችን የሚያቅ ስለ ኤፍራታ የሚያቅ ነበረ። ኤፍራታ የያፌትንና የናታንን ወንድማማችነት ለማረጋገጥ ብር ተበድራ ዲኤንኤ ምርመራው ላይ ባደረገችበት ምርመራ ላይ ያፌት ከጎኗ ቀደም ብሎ የዲኤንኤ ምርመራውን በመቀየር ወንድማማች አይደሉም የሚለውን እንድትሰማ ያደርጋታል። እሷም ደስ ብሏታል። ነገር ግን ከወዲህ እንደተቀደመች አላወቀችም ነበረ ማለት ነው። እና ነገሮች ከየት እንደሚጀምሩ አናቅም። ስለዚህ ወደ ክርክር ወይንም ወደ በቀል መድረኩ ስንገባ ራሳችንን ዲስካስ ወይንም ራሳችንን ማኔጅ ማድረግ አለብን ማለት ነው። ላይክ ያፌት አሁን ላይ እየቀደማት ይገኛል። ኤፍራታ ያፌት ናታንን እንደሚገለው ሲሰማ ድንገት ትናደድና ሊገልባት እንደሆነ ስትሰማ እገልሃለሁ አንተ አታረጋትም በማለት እስከ መጨረሻ የመኪና እንትኖች እየነዳ ያለ ፍሬንድ ስታድርገው አደጋ ይደርስባቸዋል። በአደጋው ምክንያትም ኤፍራታ ተጎድታለች። የሉሊት ቅብጠትንና የሉሊትን አክት የማይወደው የለም፣ የማይጠላውም የለም። ሉሊት ሊጠይቋት በሄዱ ሰዓት ሪከርድ ለማድረግ ሞክራ ሪከርድ ውስጥ ለእርጉዝ እንደሆነች ስለሰማ በዛን ንዴት ውስጥ ልጇን ለማስወረድ ተፍ ይላል ማለት ነው። ሉሊት ገነትን ለመበቀል እያንዳንዷ ክስተቶች ትጠቀምባቸዋለች። ባላፊ እንደዚሁ ያልተለመደ ነገር በማለት ገነት ራሷን ስታ እንድትወድቅ አድርጋታለች። አሁንም ደግሞ ድጋሚ ልትል ስትል ገነት ራሷን ተቋቁማ የልጇን መጎዳት ልጄ በማለትም ታስባለች። የዲኤንኤ ምርመራው ውጤት አለመሳካትና መቃየርና የያፌት ልጅ አለመውለድ ያለው ግንኙነት ምንድን ነው? ያፌት ልጅ ላይወልድ የቻለበት ምክንያት ምን ይመስላችኋል? ዲያራ ከእናቷ ጋር የጣላችበት አባቷን እንደገደለች በሰማችበት ቅጽበት እናቷን ትጠላታለች። የዲያራ እናት እንደዚህ ጨካኝ ልትሆንበት የቻለችበት ምክንያት ቢዝነስ ነው። ቢዝነስ የብዙዎቻችን ህይወት ይቀጥፋል፣ የብዙዎቹን ህይወት ያበላሻል። አንድ ሰው ወደ ሀብት ማማ ላይ ሲጓዝ ያለበትንና ፈጣሪውን ይረሳል። በዛን ብዙ ሰዎችን ጉዳት ላይ እናደርሳለን። በቀልን ይወልዳል። በበቀል ምክንያት ያፌት ራሱንም መተካት እስከማይችል ድረስ ራሱን መውለድ እንደማይችል እስከሚያውቅ ድረስ እስከዚህ ጉዳት ድረስ የሄደበት ነው። የያፌት ቦዲ ጋርዶች እንዳለ ያፌትን ሊበቀሉት ወይንም እንትን ሊሉት አልቻሉም።
ነገር ግን በኋላ ላይ አንዱኞቹ ተጠቂዎች እነሱ ይሆናሉ ማለት ነው። የዶክተሩ መገደል እንዲሁም ደግሞ ነገሮች ተደብቀው እንዲቀሩ መደረግ የአቤል እዛ ቤት ውስጥ ገብቶ ያፌትን ሊበቀልበት የፈለገው በምን ምክንያት ነው? አቤል ያፌትን ለመበቀል ይፈልጋል። በጣም ምስጥ ልጅ ነው። በጣም ሀርድ ነው። ነገሮችን ለማውሳሰብ እና ነገሮችን ለማጣራት ጥረት ያደርጋል። በኤፍራታ ደካማ ጎን እየተጠቀመ ኤፍራታ ናታንን እንደተጎዳች ሲሰማ በጣም አዘነ፣ በጣምም ደነገጠ። የኤፍራታ መጎዳት የኔ ምክንያት ነው፣ ደውላልኝ ነበር እኮ የኔ ጨረቃ በማለትም ራሱን እየወቀሰ ሳለ ደህንነቷን ለማረጋገጥ የስልክ ጥሪዎችን ያደርጋሉ። በስልክ ጥሪዎቹ መካከል ጤንነቷን ሲሰማ እኔ በጣም ጨካኝ ሰው ነኝ በማለት ራሱን ይወቅሳል። ከዛም አልፎ ምግብን ሰርተው እንዲልክላት ወይንም ሰርተው እንዲሄዱ ይጠይቁታል በደስታ በማለት ከጓደኛው ቢኒያም ጋር ምግብን ሰርተው ወደ ኤፍራታ ቤት ይጎራ ይላሉ። ናታን እንደሰራላትና ለየት ያለ ደብዳቤ እንደላከላትም ይታያል። ሉሊት ቅብጥብጥ እያለች ነው። ሉሊት ቀብጣለች። ስትቀብጥ ግን መጨረሻ ላይ ምን ሊያጋጥማት ይችላል? ሉሊት አሁን ላይ በምታደርገው ነገር ማለት ነው። ለሔዋን የሚደርስላት ሰው ጠፍቷል። ሔዋንን ሊረዳት ወይንም ሊያግዛት የሚችል ሰው የለም። ስለዚህ ውድ ተመልካቾቻችን በነገሮች ላይ ትምህርትን እየወሰድን እንዴት አድርገን መጠቀም እንችላለን፣ ጥሩንም መጥፎውንም ማለት ነው። አንዳንዴ ጥሩና መጥፎችን ለይተን በምንሰራባቸው ሰዓት የምንወዳቸውን ሰዎች በመጥፎ ነገር እናጣቸዋለን። ጥሩ ስንሰራ ደግሞ ጥሩ እንድንሰራ የማይፈልጉ ሰዎች ደግሞ ከጎናችን ይሸሻሉ ማለት ነው። ስለዚህ ከዚህ ድራማ የተማራችሁትን አንዳንድ ፖይንት ሀሳቦች ብትሰጡን ደስ ይለናል ማለት ነው። ቤተሰብ እየሆናችሁ ደግሞ ቤታችንንም እያበረታታችሁን ማለት ነው። በተለያየ የስራ ዘርፎች እንመጣለን። ዋንዴይ ብሏል ፈረንጅ። አንድ ቀን ከመዳም ኩሽና ወጥተን በራሳችን አይዲያ፣ በራሳችን ርዕስ፣ በራሳችን ስራ ከቻሳ አምንል ይሆናል ማለት ነው። ስለዚህ ውድ ተመልካቾቻችን ስለነበረን ቆይታ እያመሰገንን ሰላምን፣ ፍቅርን፣ አንድነትን ለሁላችን ያብዛልን ማለት ነው። በያለንበት ፈጣሪ ጠብቀን፣ እናት ሀገራችን ኢትዮጵያ ሰላሟን ያብዛልን ማለት ነው። ስለነበረን ቆይታ ከልብ እናመሰግናለን።